በዓለም ላይ ያሉ ወጣቶች የኤአይ መምጣትን ተከትሎ ብዙዎቹ ሀብታም እንደሚሆኑ ተስፋ እያደረጉ ነው። People in China are racing to install a new kind of AI tool that goes far beyond the chatbot. That AI is as important and powerful as nuclear weapons then. በዚህ በዲጂታል ዘመን ያሉትን ኤአይ ቱሎች በስነ ስርዓት መጠቀም የማትችሉ ከሆነ በጣም በቅርቡ ኤአይ በሚጠቀሙ ሰዎች ሪፕሌስ ልትደረጉ ትችላላችሁ። The growth is real. I mean, AI is not pets.com. This is something very, very fundamental. ክረምት እየመጣ ነው። ሁላችንም በዚህ ሰዓት ቢዝነስ መስራት ወይም ደግሞ ክረምቱን ተጠቅመን ገንዘብ መስራት እንፈልጋለን። ተማሪዎች ልንሆን እንችላለን ወይም ደግሞ የመንግስት ስራ ላይ ያለ በጣም ብዙ ሰው ህይወቱ የሚቀየረው ወይም ደግሞ የሆነ ዳይሬክሽን የሚይዘው ክረምት እንደሆነ እናምናለን። ይሄም እውነታ ነው። በዚህ ሰዓት ይመስለኛል እንደውም በጣም ትልቁና አዋጩ ገንዘብ ወይም ደግሞ በኤአይ ገንዘብ የሚሰራበት ብዙዎቹ ሶሻል ሚዲያ ላይ በኤአይ ገንዘብ የሚሰራበት ብሎ መሸጥና ማስተዋወቅ ወይም ደግሞ ለብዙ ሰዎች ኤአይ እንዴት መጠቀም እንደምትችሉ መሸጥ ነው እየተባለ እየታማ ነው። ብዙዎቻችሁም ደግሞ በኤአይ ገንዘብ ለመስራት ሞክራችሁ ፌል አድርጋችኋል። ታዲያ እንዴት ነው ይሄ ነገር እንዴት ነው የመጣው ወይም ደግሞ ሰዎች እንዴት ነው ይሸጡልን? እኛም ደግሞ ሪሊ እስኪ በኤአይ ተጠቅመን እንዴት ነው ገንዘብ መስራት የምንችለው የሚለውን በደንብ ከማርኬቲንግ እና ከሴልስ አንፃር በደንብ አስረዳችኋለሁ። እንግዲህ ለማታውቁኝ ስሜ ሰለሞን እባላለሁ። የሮክስ ኢትዮጵያ ሴልስ እና ማርኬቲንግ ኤጀንሲ ባለቤትና መሪ ነኝ። እሱንም ደግሞ በመምራት ውስጥ ከ15 በላይ ቲሞችን እያስተዳደረና አብረን እየሰራ እንገኛለን። በዚህ ሰዓት እንግዲህ ለብዙ ቢዝነሶች ሴልስ እና ማርኬቲንግ ላይ በጣም አመርቂ ውጤት እንዲያመጡ እያገዝን ነው። እናንተም ስለ ሴልስ ለማርኬቲንግ ብዙ ነገር ማወቅ የምትፈልጉና እዚህ አካባቢ ባለ ደረጃ ላይ ብዙ ነገሮችን መፍጠር የምትፈልጉ ከሆነ ይሄን አካውንት ሰብስክራይብ በማድረግ ቤተሰቡን። እሺ ወደ ቪዲዮአችን እንመለስ። ሪል እስኪ ይሄ ነገር እንዴት ነው የመጣው? ካሁን በፊት ተደርጎ ያውቃል ወይ ወይስ ደግሞ ሪል የሚባለውን ያክል በኤአይ ገንዘብ ይሰራል ወይ? አብረን እንከታተል። ካሁን በፊት ሶሻል ሚዲያ የሚባል ፕላትፎርም መጥቶ ነበር። ታስታውሱ ከሆነ ዩቲዩብ፣ ከዛ ደግሞ ቲክቶክ ሲመጣ ሌሎች ኢንስታግራም፣ ፌስቡክ፣ ሌሎችን ፕላትፎርሞች በየጊዜው ኢንትሮዲዩስ ተደርገዋል። ሌላም ገንዘብ ይሰራባቸዋል የተባሉ ነገሮች። በዛን ሰዓት የተደረገው አንድ ነገር ምንድነው? ገንዘብ እንዲሰራባቸውና ሀብታም እንድንሆን ብዙ ተስፋ ተደርጓል። ሶሻል ሚዲያ ሀብታም አድርጎናል ወይ? አዎ አድርጎናል። ግን የተወራለት ወይ አይደለም ሀብታም ያደረገ። አስቡትና በዩቲዩብ ገንዘብ ይዘረፋል። ይሄን ያህል ሚሊዮን ሰራላችሁ፣ ይሄን ያህል ዶላር ሰራው፣ ይሄን ያህል ሚሊዮን ዶላር ሰራው። በጣም ኢትዮጵያ ውስጥ ራሱ በጣም የበረከተ ነገር ነበር። ሪሊ ገንዘብ አይሰራም ወይ? አይደለም፣ በደንብ ይሰራል። ግን የተሰራበት ወይ እንዴት ነበረ? እስኪ ወደ ቲክቶክ የምንምጣና ቲክቶክ ገንዘብ ይሰራበታል ተብሎ በጣም ብዙዎቹ በቲክቶክ ገንዘብ ለመስራት የሚሉ ቪዲዮዎች ነፍ አይታችኋል። ግን ሪሊ ገንዘብ የሚሰራበት ቪዲዮ በመታየቱ ነው ወይ? አይደለም። ስለዚህ what is behind? እስኪ ምን አይነት ነገሮችን ያለፉ? እንግዲህ ምንም አይነት አልጎሪዝም ለእናንተ ገንዘብ እንዲከፍላችሁ ለሱ የሆነ ነገር ልታደርጉለት ይገባል። ሌትስ ቴክ ዩቲዩብ እንዲከፍላችሁ የሱን ማስታወቂያዎች ልታሳዩለት ወይም ደግሞ ካምፓኒዎች መጣው የሱን ፕሮሞት ስታደርጉ ከሱ የሚያገኘው ነው ለእናንተ ሼር የሚያደርጋችሁ። ሌላ ምንም የተለየ ነገር የለው። ማንም ታብታብ ስላረጋችሁለት እዛ ላይ የሆነ ቪዲዮ ስላያችሁ ወይም ደግሞ የሆነ ነገር ስለተፖስተ ስለተለቀቀ አይከፍልም። በዛ ውስጥ የተከፈለው ያን ያህል ሚሊዮነር ያረጋቸው ሰዎች ወይም ደግሞ ዩቲዩብ ሰርቼ እንደዚህ ሆንኩ የሚሉ ሰዎች በጣም ጥቂቶቹ ናቸው። ስለዚህ የተወራውን ያክል ወጣቱ ሁሉ ሀብታም የሆነው እንግዲህ በምን አይነት ዳይሬክሽን ነበረ? አሁን ስለ ኤአይ ነው የምናወራው፣ ግን ያኛው ቤዚክሱን እንድትረዱት ብዬ ነው። ስለዚህ ዩቲዩብ ላይ እነሸቱ ሀብታም ሲሆኑ፣ ቲክቶክ ላይ እነ ዩቲናስ ሀብታም ሲሆኑ፣ ህይወታቸው ሲቀየር ሪሊ በምን አይነት ወይ ነው የተቀየረው? ሌላ ቤዚክሶች አሉ። ስለዚህ ራሳቸውን ኢንትሮዲዩስ ያደረጉበት ማርኬት ያደረጉበት በሰዎች ዘንድ ያመጡት ኢንፍሉዌንስ ነው እንጂ ፕላትፎርም አይደለም የከፈላቸው። ስፔሻሊ ቲክቶክ ምንም አይከፍልም ማለት የሚቻል ነው፣ ግን የተወራለት ስታስቡት በጣም ብዙ ነገር ነበር። ስለዚህ እነሸቱም ሲሰሩ ከዩቲዩብ የሚከፈላቸው ይመስለኛል። ለዩቲዩብ የሚያወጡትን ነገር ራሱ ከቨር ካረገላቸው ኢት ኢዝ ቢግ ዲል። ግን ያንን ማንነት ያንን ፌመስነት ብዙ ነገሮች ቀይረውታል። ኦኬ፣ ስለ ሶሻል ሚዲያ አሁን የገባን ነገር አለ። አትሊስት እንደ በፊቱ ታፕታፕ በማድረግ የሆነ ቪዲዮ ገብቶ በማየት ምናምን ገንዘብ እንደማይከፈል እናውቃለን። አሁን ደግሞ ማርኬቲንጉ ራሱ መልኩን ቀየረ። ኤአይ የሚባል የሆነ ኢንትሮዲዩስ የተደረገ አዲስ ነገር መጣ። ስለዚህ ሰዎች በዚህ ሀብታም እንዲሆኑ ተስፋ ያደርጋሉ። ግን ሪል ቤዚክሱ ምንድነው? በኤአይ ምን ነገሮችን ነው? ስፔሻሊ ኢትዮጵያ ውስጥ እንደሚኖር ሰው ብዙ ኤአይ እና ብዙ ሲስተሞች ኢንተግሬትድ እንዳልሆነበት ሰው ይሄን ክረምት ተጠቅማችሁ እንዴት ነው ገንዘብ መስራት የምትችሉት? ክረምቱን መቀየር ትፈልጋላችሁ? ኤአይ አይኖ ፓወርፉል ነው፣ ብዙ ነገሮችን እንደሚያግዛችሁ ወይም ደግሞ ገንዘብ የምታገኙበት መንገድ እንዳለው አይኖ፣ ግን ብዙ የሚወሩ ነገሮች ቡልሺት ናቸው። ስለዚህ በዚህ ቪዲዮ 4 ነገሮችን እናያለን። ሪል ገንዘብ የምትሰሩበት
ይውላችሁ የሰራውበትን ወይም ደግሞ በስነ ስርዓት ጓደኞቼ ምናምን እየሰሩበት ያሉን ሪል ሴናሪዮ ነው የምነግራችሁ። የመጀመሪያው አሁን እነዚህን ካታጎሪያይዝ ለማድረግ ከቀላሉ ብንጀምር ይሻላል። በጣም ቆንጆ የሚባሉ ምናልባት ለእናንተ አዲስ የሆኑ ልሰሩባቸው የምትችሉ ሶስተኛና አራተኛውን በደንብ ታዩታላችሁ። ግን እስኪ ከቀላሉ በዚህ ሰዓት ኤአይን ተጠቅሞ ማን ገንዘብ እየሰራ ነው፣ እንዴት ነው የሚሰሩት፣ እሱም በደንብ እንይ። ኤአይ ከመምጣቱ ጋር ተያይዞ ብዙ ስራዎች እየቀለሉ ነው። ብዙዎቻችሁ እንደምታውቁት የብዙ ሰራተኞች ስራ እየተነጠቀ ነው፣ ወይ ደግሞ ኤአይ እየወሰደው ነው። እውነታው ኤአይ የማንንም ስራ አይወስድም። ደግሜ የምነግራችሁ የማንንም ስራ አይወስድም። የሚወስደው ኤአይን የሚጠቀሙ ሰዎች ኤአይን የማይጠቀሙ ሰዎችን ስራ ግን ይወስዳሉ። ለስቴክ ኢትዮጵያ ውስጥ እንግዲህ የቪዲዮ ተምኔል ሊሆን ይችላል ወይም ደግሞ ይሄ ዲዛይን ሎጎ ምናምን የሚሰሩ ነገሮች ካሁን በፊት ግራፊክ ዲዛይነር ምናምን ባለሙያ ያላቸው አሁን ኤአይ ከቨር እያደረገው። እዚህ ላይ ግን አንድ መርሳት የሌለባችሁ ነገር አለ። ኤአይ የግራፊክ ዲዛይነሩን ስራ አቀለለለት እንጂ የካምፓኒ ኦነሩ ኤአይን ተጠቅሞ በቃ ግራፊክስ አይሰራ። ኢቭን የምነግራችሁ ዩቲዩብ ላይ በራሳችሁ እንትን ሰርታችሁ ኮንተንት ጽፋችሁ ቪዲዮአችሁን እንደዚህ አድርጋችሁ ተምኔል በኤአይ አዘጋጅታችሁ ፉሊ አውቶሜትድ ኤአይ ትሰራላችሁ የሚሉ ሰዎች ራሱ ተምኔላቸውን ራሳቸው አይሰሩትም። ሶሻል ሚዲያ ላይ ስለ ኤአይ ፓወርፉልነት የሚናገሩት ሰዎች ኤአይን ተጠቅመው ራሳቸው አይደሉም የሚሰሩት። ታዲያ ማን ነው ሲባል ኤአይን የሚጠቀም ሌላ ባለሙያ አለ። ስለዚህ የመጀመሪያው በዚህ ሰዓት ልሰሩት የምትችሉት ነገር ኤአይን ማስተር አድርጉት። ታዲያ ምን ይባላል? ፕሮምፕት ኢንጂነሪንግ ላይ በጣም ጎበዝ ሁኑ። ኤአይን ራሱ እንዴት ነው ያለውን አቅም አሟጥቼ መጠቀም የምችለው? እንደምታውቁት ኢትዮጵያ ውስጥ አሁን ላይ በጣም ቀላል ነገር እየሆነ ነው። ቻትጂፒቲ ሊሚትድ ቢሆንም ፎር ፍሪ ይሰራል። ክላውድ ኦልሬዲ ተከፍቷል። ጀሚናይ ይሰራል። ብዙ ፕላትፎርም ቪዲዮ የሚሰራባቸው ምናምን ነገሮች አሉ። ይሄ ማለት ሚውዚክ ኢንስትሩመንት ለስቴ ጊታር አለ ኢትዮጵያ ውስጥ። እኔና ባለሙያው ሲጠቀመው የሚያወጣው ለዛ ወይም ደግሞ ሚውዚክ ይለያያል። እንደማን ሲባል እንደሚጠቀመው ሰው። ኤአይ እንደዚህ ነው። እኔ የምጠይቀውን ጥያቄና እናንተ የምትጠይቁትን የሚመልስበት ወይ ይለያያል። ይሄ ማለት የካምፓኒ ኦነሮች ሊጠይቁት ከሚገባ በላይ ወይም ደግሞ ሊሰጣችሁ ከሚገባ በላይ እናንተ ማስተር ማድረግ ትችላላችሁ። በቅርቡ ኤአይ ስፔሻሊስት የሚባል ስራ ኢትዮጵያ ውስጥ እንደሚኖር ማለት ባነር የሚለጠፍለት ወይም ደግሞ ሰራተኛ እንፈልጋለን እንደሚባል በእርግጠኝነት እየነገርኳችሁ ነው። ስለዚህ ኤአይን አቅሙን አሟጣችሁ መጠቀም ላይ በጣም ጎበዝ ሁኑ። ይሄን ማድረግ ከቻላችሁ በጣም ብዙ ነገር መስራት ትችላላችሁ። ድርጅቶች ኤአይን ለመጠቀም ትሬን ለመደረግ ሬዲ ናቸው። ስለዚህ ለነሱ ኤአይ መጠቀም በደንብ ታሳያላችሁ ማለት ሌሎችም እንደሚያደርጉት ማለት ነው። እነሸቱ ያሉበት ወይም ደግሞ ሌላ ኤአይ እናሰለጥናለን የሚሉ ድርጅቶች በኤአይ ገንዘብ እያገኙ ያሉት ሰዎች ኤአይን እንዲጠቀሙ ማለት የሚውዚክ ትምህርት ቤት እንደመክፈት ብላችሁ ይሰዱት፣ ጂም እንደመክፈት ብላችሁ ይሰዱት፣ ቴኳንዶ እንደማሰልጠን ብላችሁ አስቡ። እናንተ እዛ ላይ ግን ማስተር ማድረግ በደንብ ተማሩ። ይሄኛው እርግጠኛው የምነግራችሁ በኢትዮጵያ ብር እጃችሁ ላይ ይከፍላችኋል። አካውንታችሁ ላይ የእንትን አካውንት ከፍላችሁ ሳይሆን በእጃችሁ ተከብራችሁ የምታገኙበት የመጀመሪያ መንገድ ነው። ሁለተኛ መንገድ ኦኬ፣ ይሄኛውን ኤአይ ነው የምትጠቀሙ። ስለዚህ ኤአይ ኢንጂነሪንጉን ነው የምትማሩት ወይም ፕሮምፕት ኢንጂነሪንጉን ነው የምትማሩት። ሁለተኛው ግን ምንድነው መሆን የምትፈልጉት? ስኪል ዋይዝ ሊሆን ይችላል ወይም ደግሞ የእውቀት ዋይዝ ምን ላይ ነው ጎበዝ መሆን የምትፈልጉት? ኦኬ ግራፊክ ዲዛይነር መሆን ፈልጋለሁ፣ ዜሮ ላይ ናችሁ። ኦኬ ዜሮ ላይ ኮንኩኝ እንዴት ነው ግራፊክ ዲዛይነር መሆን? ቪዲዮ ኤዲተር መሆን ፈልጋለሁ። ኤአይ ቪዲዮ ኤዲት አያረግላችሁም። በቃ በዚህ ሰዓት እመኑ፣ ምናልባት ሌላ አዲስ ነገር እስከመጣ ድረስ ማለት ነው። ስለዚህ ግን ቪዲዮ ኤዲተር መሆን ፈልጋለሁ፣ ጎበዝ ቪዲዮ ኤዲተር። ስለዚህ እንዴት ነው ጎበዝ ቪዲዮ ኤዲተር እመሆነው የሚለውን ከዜሮ ማለት ትምህርት ቤት መግባት ሳይጠበቅባችሁ ምንም ነገር ማድረግ ሰዎችን ማግኘት ሳይጠበቅባችሁ ምናምን ይችኛውን ኢፌክት እንዴት ነው የሰራት እዚህ ቪዲዮ ላይ ብላችሁ ብቻ የፈለገውን ማለት ሌላው ቀርቶ አፑን ከማስወረድ ፕሪሚየም ፕሮ ከሆነ ፕሪሚየም ፕሮን ከኦንላይን ከማስወረድ ጀምሮ ያሳያችኋል። እኔ እርግጠኛው ነኝ ይላችሁ ሮክሲ ቋቋም ዲጂታል ማርኬቲንግ ማኔጀር ነበረው የራሱ ከሱ ጋር እየሰራን ነበር ብዙ ጊዜ ሆነን ምናምን ነገርና የሆነ ሰዓት ላይ የራሱን መክፈት ፈልጎ ወጥቶ የራሱን ከፈተና በዛን ሰዓት በጣም ደስ በማይል መንገድ ነው ትቶት ይወጣ። ዲጂታል ማርኬቲንጉን ሲተወው እኔ ሴልስና ማርኬቲንጉን ነው ሊድ ማረጋው። በዛን ሰዓት ምን ሀፕን አደረገ? እኔ ፔዳድ መስራት አልችልም። ፔዳድ መስራት ብቻ ሳይሆን አካውንት ከፍቼ አላውቅም። ልጁ ደስ በማይል መንገድ ትቶት ስለወጣ የሚያስቀጥልልኝ ሰው ፈለኩ፣ ብዙ ሰዎችን ፈለኩ ምናምን ቱ ቢሆነስ ዛትማሽ ሃርድ ሆነብኝና እኛ ደግሞ በአንድ ቀን በጣም ብዙ ነገር አንድ ቀን ስለተቋረጠ ብዙ ሴልሶች የሚቀርብን አይነት ስራ ነው። ቶሎ መተካት ነበረብኝ። ያደረኩት ብቸኛ ነገር አፕ ከማውረድ ጀምሮ ኤአይን
መጠየቅ ነበር። የሚገርማችሁ ገንዘብ ከፍዬ ዶላር እስከ መግዛት ኤአይን አምኜው ነበር። ማለት ክሮስ ቼክ የምታደርጉት ነገር አለ። 3-4 ኤአይ ከፍታችሁ ሁሉም ጋር አንድ አይነት ነገር አውሩት። ካልተመሳሰለ በቃ ጥያቄ አለ ማለት። ካልሆነ ግን ያን ያህል ትረስ ልታደርጉት የምትችሉት ነገር ነው። ዛትማች ፓወርፉል ነው። ምንም ነገር ያስተምራችኋል። እኔ ዶክተር እኮ ብትሆኑ በዚህ ሰዓት ብዙ ነገሮችን ማስተማር የሚችል ፕላትፎርም ነው። ስለዚህ በዚህ ክረምት ምን ላድርግ ካላችሁ የምትፈልጉት ነገር እወቁና ኤአይ ያስተምራችሁ። ከተማራችሁ በዚህ ሰዓት ማለት በኤአይ ከተማራችሁ በትምህርት ቤት ከተማሩ ሰዎች ወይም ደግሞ በሌላ መንገድ በልምድ ካወቁ 80 እና 90% ሰዎች የተሻለ መሆን ትችላላችሁ። ስለዚህ ያንን ስኪል ከያዛችሁት ኤአይን ኢንተግሬት አድርጋችሁት ራሳችሁ ጋር ስራችሁ ጋር መስራት ከቻላችሁ ፐርፌክትሊ ገንዘብ ትሰሩበታላችሁ። ሁለተኛውና ትክክለኛው መንገድ ይሄ ነው። በኤአይን ተጠቅሞ የምትፈልጉትን ስኪል ዲቨሎፕ በማድረግ እሱን መሸጥ ወይም ደግሞ በሱ ገቢ ማግኘት። ሶስተኛ በጣም የቅርብ ጊዜ አሁን ተጀምሮ ያለ ግን በቅርብ ብዙ ካምፓኒዎችን ያጥለቀልቃል ወይም ደግሞ ብዙ ሰዎች ገንዘብ ያገኙበታል ተብሎ የሚታሰበውን ነገር ልንገራችሁ። ካሁን በፊት ኮዲንግ ምናምን የሚባል ሶፍትዌር ዲቨሎፕ ማድረግ፣ አፕ ዲቨሎፕ ማድረግ፣ ዌብሳይት ዲቨሎፕ ማድረግ የሚባሉ ነገሮች ቆንጆ ነገሮች ነበሩ። ገንዘብ ተገኝቶባቸው ነበር። ብዙ ሰዎች ተምረውት፣ በተለይ ደግሞ ከተማ ላይ ያሉ ልጆች ለዚህ ቅርብ ናቸውና ብዙ ሚሊዮኖችን ሰርተውበታል። ታዲያ በአሁን ሰዓት ላይ ኤአይ ምንድን ነው በዚህ መንገድ የሚሰራ? እኔ ዌብሳይት ዲቨሎፕ እንድታረጉ አፕ እንድታረጉ አይደለም፣ እነሱ ይሰሩታል። እውነቱን ለማናገር ዜሮ የሆናችሁ ሰዎች አሁን ኤአይን ተጠቅማችሁ ዌብሳይት ለመስራት ምናምን አትሞክሩ። ምክንያቱም በፊት ማኑዋሊ ዌብሳይት ሲሰራ የነበረ ሰው ከእናንተ የተሻለ ይሰራዋል፣ ቤዚክሱን በደንብ ያውቀዋል። ስለዚህ እናንተ ግን ምን ማድረግ ነው የምትችሉት? ብዙ ዌብሳይቶች አሉ። ካምፓኒዎች ብዙ ነገራቸውን የሚያቀሉላቸው፣ ሴልስ ፕሮሰሳቸውን የሚያቀልላቸው፣ ኢሜይላቸውን የሚመልስላቸው፣ ፕሮዳክሽናቸውን የሚያይላቸው፣ ሽያጫቸውን፣ ገቢያቸውን፣ ወጫቸውን ይሄ ከግብር ጋር የተገናኘ ምናምን ብዙ ፕላትፎርሞች አሏቸው። ሆቴሎች የሚሸጡትን የሚመጣውን ገንዘብ ምናምን ኦርደር የሚደረግበት ብዙ ነገሮች ዌብሳይት አሰርቷል፣ ሶፍትዌር አላቸው፣ አፕ አላቸው ምናምን ነገር ማለት። አሁን የኤአይ መምጣት ታዲያ ምን ማድረግ ትችላላችሁ? ኤአይ ኢንተግሬትድ ሲስተም መሸጥ ትችላላችሁ። እንደውም ሰሞኑን አቤል ብርሃኑ አንድ ነገር ሲያስተዋውቅ እያየሁት ነበር። ኤአይ ኢንተግሬትድ የሆነ ሰዎችም ማለትም የካምፓኒው ባለቤት ቢኖርም ባይኖርም ሰራተኞችም ቢኖሩም ባይኖሩም ኤአይ ኢንተግሬት ሆኖ ራሱ መመለስ ወይም ደግሞ ከስተመር ማስተናገድ የሚችል ሲስተም መስራት ይችላል። ካሁን በፊት ዌብሳይት ከሆነ ዌብሳይት ጋር ገብተው ሰዎች የሆነ ነገር ያያሉ ምናምን ነገር ነበር አይደል? አሁን ማውራት የሚችል ሲደውሉለት ስልክ ማንሳት የሚችል ኢሜል ሲያደርጉለት ኢሜል መመለስ የሚችል ዋጋ መደራደር የሚችል እቃ ከአማዞን ተደራድሮ ዋጋ አስቀንሶ ቤታችሁ ድረስ የሚያመጣላችሁ ወይም ደግሞ የእናንተን ፕሮዳክት ማርኬት ላይ ኦንላይን ማርኬት ላይ ያሉ ሰዎችን ሂዶ ኢሜል አድርጎላቸው ወይም ደግሞ ሊድ አምጥቶ ምናምን ራሱ ኢሜል አድርጎላቸው ወይም ቴክስት አድርጎላቸው ነገሩን በቃ ነገሩ የሚያቀል ነገር በዚህ ሰዓት መሰራት ይቻላል። ካምፓኒዎች ይህንን መስራት ይፈልጋሉ ብቻ ሳይሆን አሁንም ተጀምሯል። ስለዚህ በተቻላችሁ መጠን ኤአይ ኢንተግሬትድ የሆነ ሲስተም ቢውልድ ማድረግ ከቻላችሁ ፐርፌክትሊ በዚህ ሰዓት ኤን ሚሊየንስ ልትከፈሉ ሬዲ ናችሁ። ማንም ድርጅት ይሄንን ይፈልገዋል። በተቻለ መጠን አውቶሜት የሚደረጉ ነገሮች አሉ። አሁን እንደምታስቡት ግን አንድ ካምፓኒ አውቶሜት ፉሊ ይደረጋል ምናምን ማለት አይደለም። ሰውን ያስወግዳል ማለት አይደለም። በቃ በፊት ሶፍትዌር አልነበረም ማለት ሶፍትዌር ዲቨሎፕ መደረግ ያን ያህል ነገሩን አውቶሜት አድርጎታል ምናምን ስትሉ አላረገውም። የሰው አስፈላጊነቱ ቀርቷል አልቀረም። ግን ኤአይን ደግሞ በዚህ ወይ ብዙ ነገሮችን ኤአይ ኢንተግሬትድ በማድረግ ከሰው ጋር ይሄ ኮሚኒኬሽናቸውን ምናምን ከሰው ጋር መግባባት መቻሉን ተጠቅሞ ብዙ ሶፍትዌሮች አፕዴት ይደረጋሉ። እዚህ ነገር ላይ ብትሰሩ በተለይ ኢንቨስተሮች ምናምን እዚህ ላይ ኢንቨስት ብታረጉ ዕውቀት ያላችሁ ሰዎች ጊዜያችሁን እዚህ ላይ ኢንቨስት ብታረጉ በቅርብ ጊዜ በደንብ የምትከፈሉበት አሁንም ኢቭን እንግዲህ እንዳልኳችሁ አቤል ብርሃኑ የሚያስተዋውቀው ሶፍትዌር ይሄንን ነው። ስለዚህ በዚህ መንገድ ገንዘብ መሰራት ይችላል። አራተኛና ብዙዎቻችሁ ህልም የሚመስላችሁ ማሳካት የምትፈልጉት ትልቅ ነገር አለ። አንድ ነገር የራስን ቢዝነስ መጀመር። የራስ ቢዝነስ መጀመር ምንም አይነት ነገር ሊሆን ይችላል። ለስቴክ ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ኤኒቲንግ። ግን ከየት መጀመር እንዳለባችሁ አታውቁ። ኢቭን ምን አይነት ቢዝነስ በዚህ ሰዓት ያዋጣኛል የሚለውን አታውቁ። በዚህ ሰዓት እየተበለጣችሁ ያለውና ብዙ ሰዎች እያደረጉት ያሉት ከናንተ የተሻለ ዕውቀት ሳይኖራቸው፣ ከናንተ የተሻለ ገንዘብ ሳይኖራቸው፣ ከናንተ የተሻለ የሆነ ኤክስፒሪየንስ ሳይኖራቸው ከናንተ የተሻለ ገቢ የሚያገኙ ቢዝነስ ራን የሚያደርጉ ምናምን በአንድ ምክንያት ነው። እሱም የኤአይን
ፓወር ወይም ፖቴንሻል ለዚህ ነገር በመጠቀም ታዲያ ምንድነው ለሴክ አንድ ሰው ቢዝነስ ሲሰራ ካሁን በፊት ቪዲዮ ሰርቼላችኋለሁ እሱን ገብታችሁ እዩት ቢዝነስ ለመስራት ምን አይነት ነገር ነው የሚያስፈልገው ለኔ ቢዝነስ ምን አይነት ነገር ነው የሚያዋጣኝ ላለሁበት ኢንቫይሮንመንት ምን ያተርፋል እንዴት ነው ራንን የሚያደርገው ምን አይነት ፖዚቲቭ ነገሮች አሉ ኢምፓክቶች አሉ ኔጌቲቭ ኢምፓክቶች አሉ ወይም ደግሞ ብዙ ነገሮች አሉ አንድ ቢዝነስ ከመሆኑ በፊት ከራሳችሁ ማንነት ጀምሮ እስከ ማርኬቲንጉ እስከ ሴልሱ እስከ ሪቴንሽን ምናምን እስከሚሰራበት በኋላም ስኬል አውት እስከማድረግ ድረስ የራሱ የቻሉ ፕሮሰስ አሉ በዚህ ሰዓት ዊዛውት ኤክስፒሪየንስ እሱን ነገር ማወቅ ከባድ ኤአይ ግን ከዚህ በላይ ፓወር አለ ከዚህ በላይ አቅም አለ ስለዚህ ከናንተ የኔ ምንድነው ታይፕ እዚህ ጋር በዘራ እንደዚህ እንቆት አለኝ እንደዚህ አይነት ፍላጎት አለኝ አካባቢያችን እንደዚህ ነው ሀገሪቷ እንደዚህ ፕሮብለም አለባት ብላችሁ ከኤአይ ጋር ብቻ በማውራት አዲስ ፕሮዳክት ኢቭን ፕሮዲዩስ አድርጎላችሁ ነግሯችሁ ስለማታውቁት ነገር ሊሆን ይችላል አንዳንድ ሰዎች ሶሻል ሚዲያ ላይ ያላጋጠማችሁ ሴክተራቸው ኮሜዲያን ናቸው የሆነ ነገር ናቸው ምናምን ግን የሆነ ፕሮዳክት ይዘው መጥተዋል እኔ በጣም ማቀው ልጅ አለ ሳይኮሎጂስት ነገር ነው ሳይኮሎጂ ጋር ምናምን ነው የሚያወራው የሆነ ሰዓት ላይ ምን ይዞ መጣ ቆዳን ጥሩ ማለት ምንድነው ብጉር ማጥፋት የሆነ ነገር ማድረግ ምናምን የሚባል አይነት ነገር አይኖ የሱ ዘርፍ አይደለም ሁለት አማራጭ አለው ወይ የሌላ ሰው ፕሮዳክት እየሸጠ ነው ወይም ደግሞ ሌላ ሰው ጋር አብሮ እየሰራ ነው ወይ ሁለተኛ ደግሞ እንደዚህ አይነት ነገሮችን ተጠቅሞ ሜቢ ለዚህ ሰው ላይ ሆን ይችላል ብዙ እንደዚህ አይነት ሰዎች አሉ የነሱ ዘርፍ ያልሆነ ነገር በደንብ ሰርተው አይተው አዳፕት አድርገው ቢዝነስ ማድረግ ይችላል ስለዚህ እናንተም ማድረግ ትችላላችሁ በተለይ ደግሞ ፓሽን ያላችሁ አካባቢ ወይም ደግሞ መስራት የምትችሉት አቅም ያላችሁ አካባቢ ነገር ላይ በመሆን ቢዝነስ ድብና አድርጋችሁ መስራት ትችላላችሁ ይሄን አትርሱ ስለዚህ አራተኛው ማለት from the scratch ከሐሳቡ ብሬንስቶርም ከማድረግ ጀምሮ ማርኬት ሪሰርቹን ከመስራት ጀምሮ ከኤአይ ጋር ብትሰሩ የራሳችሁን ቢዝነስ ቢልድ ማድረግ ትችላላችሁ እኔ እውነቱን ለመናገር ስሙን ሳወጣው እንኳን ኤአይን ተጠቅሜያለሁ ሎጎ ዲዛይን ሳደርግ ፕሮፖዛል ለድርጅቶች ስጽፍ እኔ አይ ዶንት ኖ የመጀመሪያ ፕሮፖዛልን ስጽፍ ማንንም ሰው ሰፖርት አላደረገኝም ምን መባል እንዳለበት አላቅም ምን አይነት ኢሜል መላክ እንዳለበት አላቅም ያሳየኝ ሰውም የለም ኤአይን ግን በመታገዝ ቆንጆ ፕሮፖዛል አቅርቤ ሰዎች ወደው ፕሬዘንት ስታረገ እንትን ሄደ እንደዚህ አድርግ እንደዚህ አታድርግ እንደዚህ በላቸው እንደዚህ አትበላቸው ዋጋ እንደዚህ በል እንደዚህ ተደራደር ብሎ ያሳየኝ ኤአይና ኤአይ እዚህ ስማች ፓወሩን መጠቀም ትችላላችሁ ስለዚህ የአራተኛውና በስንስራት መመክራችሁ ህልም ያላችሁ ነገር መስራት የምትፈልጉ ከሆነ አራተኛውን ተጠቅማችሁ ወይም ደግሞ ቢዝነስ የራሳችሁን from scratch ቢውልድ አድርጋችሁ ገንዘብ መስራት ትችላላችሁ አሁን እያልኳችሁ ያለሁት ከዚህ ውጭ ሌላ ኤአይን ተጠቅማላችሁ ገንዘብ የምትሰሩበት መንገድ የለም እያልኳችሁ አይደለም ኦልሞስት ግን 90% የሚባሉ ኤአይ መስሪያ የሚባሉ ተብሎ የሚሰሩ ነገሮች እንደዚህ ያርጋችሁ እዚህ ዌብሳይት ላይ ገብታችሁ እንደዚህ ስላደረጋችሁ ኤአይ ይከፍላችኋል ምናምን የሚባሉት ነገሮች ስህተት ናቸው ስለዚህ መሬት ላይ የሚወርድ የሚተገበር ብዙዎቻችሁ ደግሞ የምትሸወዱት ምንድነው ውጭ ቪዲዮ ላይ ያላችሁ ወይም ደግሞ ውጭ ኤክስፒሪየንስ የሚደረገው ነገር ኢትዮጵያ ውስጥ የሚሆን የሚመስላችሁ አትልፉ እንደዚህ አይነት ነገሮች ላይ በደንብ ስሩ ዛሬ ኤአይን ኢትዮጵያ ውስጥ እንዴት ነው አዳፕት አድርገን በዚህ ሰዓት ሪል ካሽ የምናገኘው የሚለው በደንብ አይተናል ከዚህም በኋላ ስለ ሴልስ ስለ ማርኬቲንግ ስለ ቢዝነስ በደንብ እንደዚህ አይነት ነገሮች ኢንስፓየር የሚያደርጓችሁ መለወጥ ማድረግ የምትፈልጉ ከሆናችሁ አካውንቱን ሰብስክራይብ በማድረግ ቤተሰብ ሁኑ የቴሌግራም አካውንታችን እዚህ ላይ እናስቀምጣለን ከሴልስ ጋር የተገናኙ ከማርኬቲንግ ጋር የተገናኙ ትሬኒንጎችን ስራዎችን ትልልቅ ካምፓኒ በ20 በ30 በ40 በ50 ሺህ ብር የሚወጡ ሳላሪ ያላቸውን ስራዎችን እንፖስታለን እዛ ላይ እየገባችሁ ትሬኒንጎችን እንለቅበታለን ባለሙያዎችንም እንጋብዝበታለን አብራችሁን ስለቆያችሁ እናመሰግናለን ሰላማችሁ